ጤና ይስጥልን እንደምሰነበታችሁ ዛሬ እንደተለመደው አንድ ትምህርት ነገር ይዘን ቀርበናል በዚህ ትምህርታችን ስለ ክሬዲት ሞኒተሪንግ ወይም የብድር አጠቃቀማችንን እንዴት ሞኒተር ማድረግ እንደምንችል የሚያስችለንን አፕ በነፃ እንዴት አድርገን ስልካችን ላይ ማስገባት እንደምንችልና እንዴት አድርገን እንደምንጠቀምበት ለማሳየት ነው። የብድር እንቅስቃሴውን በክሬዲት ካርማ በተባለ ነፃ አፕ መከታተል በተመለከተ ነው። So this is about credit monitoring using a free app called Credit Karma. So Credit Karma is a free app that you can use to monitor your credit activities, your loans, your student loan, your car loan or your mortgage, whatever loan you have, you can monitor them using a credit monitoring app called Credit Karma. ይህ ክሬዲት ካርማ ሁሉን ነገር ዳመል ኮስማቹ ያለውን እየተከታተለ ያሳያችኋል እና ቆንጆ አፕ ነው። ሌላ ሰዎችም ክሬዲታችሁን አክሰስ ሊያደርጉ ይሞክሩ the same day access ታገኛላችሁ። ለምሳሌ ክሬዲት ካርድ ብታመለክቱ ወዲያውኑ አፑ somebody ክሬዲትን ቼክ እያደረገ ነው ብሎ ይደርሳል። ራሳችን ከሆነን we know ብለን ትላለህ። ራሳችን ካልሆነን ግን ቶሎ ብለን እርምጃ መውሰድ ያን ክሬዲት ካርድ ማመልከቻ ያስገባውን የገባባትን ካምፓኒ ደውለው hey አሁን ያመለከተው ሰው እኔ አይደለሁም እኔ የምኖረው በዚህ ነው አድራሻዬ እዚህ ጋር ነውና እባካችሁ ክሬዲትን አፕሮቭ እንዳታደርጉት ብላችሁ ብሎክ ማድረግ ይቻላል እና ሪል ታይም ይነግራችኋል what's going on with your credit። በጣም ቆንጆ ሞኒተሪንግ አፕ ነው ብዬ ነው የማስበው። እስቲ አፑ እንግዲህ ክሬዲት ካርማ እቺን ትመስላለች። የአሁኑ ሎጎ version በቀየሩ ቁጥር ትንሽ ይቀያየራል። When they change, this logo might change. I have seen different logos throughout their version. The current logo is this one, CK Credit Karma. When you go inside of it, you would see something like this. It's trying to log me in automatically using my credential from my phone. So this is what you see. They will give you two credit reports from two companies. One is from let me go back, sorry. So one is from TransUnion and one is from Equifax. So ከሁለት ካምፓኒዎች ስለናንተ ያላቸውን ክሬዲት ሰብስበው ያመጣው ያሳያችኋል። አንደኛው TransUnion የተባለ የክሬዲት ሞኒተሪንግ ካምፓኒ ነው። አንደኛው ደግሞ Equifax የተባለ ክሬዲት ሞኒተሪንግ ካምፓኒ ነው። ሁለቱ በእናንተ ላይ ስላላቸው ኢንፎርሜሽን ሰብስበው እዚህ ጋር ያሳያችኋል ማለት ነው። እንደምታዩት ተጨማሪ ኢንፎርሜሽን ከናንተ ይወስዳሉ እንደ ማነው ለናንተ ያቀርባሉ። ለምሳሌ እንደ ሚከራይ ቤት ወይም ሞርጌጅ ለመግዛት ሐሳብ ካላችሁ ወይም ክሬዲት ካርድ ለማውጣት ሐሳብ ካላችሁ እነሱን እዚህ ጋር ይሰጧችኋል። ዛሬ ሞርጌጅ ልታወጣ ብትፈልግ ወይም ቤት ለመግዛት ብትፈልግ በ15 አመት በ20 አመት በዚህ ክሬዲት ወይም በዚህ ፐርሰንቴጅ ያበድሩሃል የክሬዲት ካርድ ጥሩ ነው ብለው አንዳንድ ዕቃ ይሸጣሉ ማለት ነው። በዛ ነው ገቢያቸው ለዛ ነው ነፃ ያደረጉት። ለምሳሌ እዚህ ጋር ኢንሹራንስ ቢያስፈልጋችሁ ኢንሹራንስ ላይፍ ኢንሹራንስ ያሻሽጣሉ። ሌሎች ካምፓኒዎች ለምሳሌ ሊያበድሩ አራት ክሬዲት ካምፓኒዎች ሬዲ ናቸው
ብሎ እዚህ ይሰጠኛል። እነሱ ሰጀስት ያደረጉትን ክሬዲት ካርድ እዚህ ያስቀምጣሉ። በተጨማሪ ደግሞ ያለንን ሎን ወይም ያለንን ሞርጌጅ ሪፋይናንስ ማድረግ የምንፈልግ እነሱ አማራጮች ይሰጡናል እዚህ ጋር እና እነዚህ አማራጮች ናቸው። ግን ከሁሉ በላይ በጣም ኢምፖርታንት የሆነ ነገር የነሱ ምንድነው እዚህ ጋር የምናየው ወደ መጨረሻ ላይ ይሄ ተጨማሪ የሚያበድራችሁ ይሄን ያህል መበደር ስላላችሁ ይሄን ነው እኔ በጣም ወደው ክፍል ያለባችሁ እዳ በክሬዲት ካርድ ስንት አለባችሁ፣ በትምህርት ቤት እዳ ስንት አለባችሁ፣ የመኪና እዳ ስንት አለባችሁ፣ ሞርጌጅ የቤት እዳ ስንት አለባችሁ። ይሄን እዚህ ጋር በሙሉ ዝርዝሩ ያስቀምጣል። እያንዳንዱ ስትጨርሱ ደግሞ ዲቴል የትኛው ወር እንዳልከፈላችሁ በየትኛው ወር እንደቀረባችሁ በዝርዝር ይነግሯችኋል እና በጣም ወደው ፓርት እሱ ነው። ተጨማሪ ያለባችሁን እዳ አሁን ለምሳሌ እዚህ ጋር መበደር የምችለው እስከ 80,000 ብር ይላል። ከ80,000 ብር ውስጥ 6% ተጠቅመሃል 6% ድረስ በብድር መልክ ወስደሃል ነው የሚለው እና ይሄ ጥሩ ነው። ግሪን መሆን ጥሩ ነው። ቀይ ከሆናችሁ that means you are in danger በክሬዲታችሁ ተበላሽቷል ማለት ነው። ኦሬንጅ ከሆነ እንደ ሚድል አካባቢ ከሆነ ደግሞ ተጠንቀቅ ሊበላሽብህ ነው የሚል ራሱ ይሄው የምታዩት ግሪን ነው። ለምን የተጠቀሙት 6% ብቻ ነው። ወደ 30% ሲደርስ ኦሬንጅ ይሆናል። ወደ 50 ሲያልፍ ቀይ ይሆናል ማለት ነው እና በጣም ጥሩ የክሬዲታችሁን ሄልዝ መከታተያ ነው። አይ ሆፕ ጥሩ ተምራችሁበታል። እቺን አፕ በመጠቀም ክሬዲታችሁን ቼክ ማድረግ ትችላላችሁ ማለት ነው። It's very interesting. ኦኬ ለዛሬ ያቀርብኩላችሁ ይሄንን ነው። በዚህ ላይ አይ ሆፕ ትንሽ ተምራችሁበታል። አፓውን ብትጠቀሙበት ጥሩ ነው። እኔ ምንም ማግኘት ጥቅም የለም just ስለወደድኩት ሐሳቡን ላካፈል ብዬ ነው። Enjoy.